እሺ አሁን እስኪ ራስሽን አድኝ ብራ ራስሽን አድኝ። ይሄን የምትመካበትን ፊት አበላሽ አሊያም ደግሞ እስከ ወዲያኛው ሸኛት። ጮሃለሁ ማናባሽ ሰማሻል። ማጨስ አይደብርህም? በጣም ነው የሚደብረኝ። ቆይ አንተ ከመቼ ወዲህ ነው ማጨስ የጀመርከው? ያውም ትምህርት ቤት ውስጥ። እዚህ ቦታ መሆን የማንነግሩ ነው የመጣው። ምን ወሬ ታስቀይሳለህ? የጠየቅኩህን ብቻ መልስልኝ። ቆዩ እናንተን እኮ ማቃችሁ አሁን። እናንተ ምን የምታውቁኝ አሁን? ከእናንተ በፊት ይሄን ቀድሜ ያውቀዋል። ከኛ በፊት ቀድመህ አወቅከው አላወቅከው ምን ይጠቅማል? ምግብ እኮ አስመሰልከው። አንተ ለምን ምግብ ትበላለህ? አንተ ምግብ ለምን ትበላለህ? ቀልደኛ ነህ እባክህ። ከምግብ ጋር ደግሞ ይሄ ምን ያገናኘዋል? የጠየቅኩህን ብቻ መልስ። ያው በህይወት ለመቆየት ነው። እኔም እንደዛ። ኧረ እባክህ ራስህን እየጎዳ ነው በህይወት የምትኖረው። አዎ ጤነኛማ አትመስለኝም። ሁሉም ሰው ስታየው ጤነኛ ነው የሚመስልህ? ሁሉም ሰው ሲስቅ ስታየው ደስተኛ ነው የሚመስልህ? እዚህ ግቢ እኮ ተማሪውም ሆነ መምህራኑ ይብዛም ይነስም የየራሱ መማር እና ይሄ ከዚህ ጋር ምን ያገናኘዋል? አሁን ላንተ ምንም ብለህ አይገባ። ባጭሩ ሀዘንና ደስታዬ እንዲከባበሩ አድርጌ የማቆያችሁ በዚህ። ለምን? እኛ ጓደኞች አይደለንም እንዴ? የሆንከውን ነገር ለምን አትነግረንም? የሆነ መፍትሄ እንፈልግልሃለን። ለሰው መድኃኒቱ እኮ ሰው ነው። ትልቁም በሽታ ሰው ነው። በምድር ላይ ትልቁ ረፍት ከአስመሳይ ሰዎች መራቅ። የኔ ደግሞ ትልቁ ጥፋቴ ስለኔ ግድ ለሌላቸው ሰዎች ትልቅ ቦታ መስጠት። አሁን በቃ ተነስ፣ በቃ ሂድ፣ ክላስ እንገናኛለን። ቆይ በምን ቢመቱ ነው ሰው እንኳን መለየት ያቃተን? ከየት አቅጣጫ እንደመጡ እንኳን አላውቅም። ምን አይነት ጥበብ ቢጠቀሙ ነው እንደዛ ስማችን እስክንረሳ ያጣደፉ? እኔ አድንቄያቸዋለሁ። ከእናታቸው ሆድ ቢገቡ አልለቃቸው። ዝም በል እባክህ ኮተታ። በአንተ ምክንያት ነፍሴን አጥቻት ነበር። የኛ ጎልያድ በአንድ ቦክስ ስንት ዓመት የምትመካበትን ጉልበትና ኃይል ይዘህ ትዘረራለህ? ከየት እንደመጡ ራሱ እኮ አላየናቸውም። ብልሃትና ስልትን ተጠቀም። ቱሪናፋ ሰዓቱ የማን እንደሆነ አጣራና ንገረኝ። ቆይ እኔ የምለው ልጅቷን እየተከታተልናት እያለ አሌክስ እኛ ጋር አልነበረም? እኔ እንጃ ነበረ መሰለኝ አይደለም
ነበረ ወይም አልነበረም እንድትለኝ ነው የምፈልገው። ልጅቷን ይዘናት ስለት እስክመዝ ድረስ ነበረ። አዎ ከጎኗ ነበር። ከዛ በኋላ ግን ምን እንደተፈጠረ ራሱ አላስታውስም። ስንነቃ እንዳልነበረማ እኔም አውቃለሁ። እሱ ተለይቶ ከኛ እንዴት ሊያመልጥ ቻለ? እኛ ከተወሰነ ደቂቃ በኋላ ስንነቃ አልነበረም። እንዳልነበረማ እኔም አውቃለሁ። ይሄ ነገር ግን ምንም ደስ እያለኝ አይደለም። ወይ እሱ በምን ተአምር ሊያመልጥ ቻለ? እሱ ስፓይደርማን ነው ወይ ሱፐርማን? ሲጀመር እሱ ልጅ ነገረ ስራው ምንም ደስ እያለኝ አይደለም። የእሱን ነገር ለኔ ተው፣ ዋጋውን እሰጠዋለሁ። አንተ ብቻ የሰዓቱን ነገር አጣራና ንገረኝ። ሰዓቱ የማን እንደሆነ ትንሽ ፍንጭ ካገኘ ለሰዓቱ ባለቤት ዋጋውን እሰጠዋለሁ። በየናንቺ አፈቅራል እወደው ምናምን ይሉት አንድ ቀን እንደ ፍቅረኛ ስትዝናኑ ፍቅር ስትጫወቱ አይቻችሁ ሁሉ አላውቅም። አንቺ እንደምትገበገቢለት እሱ ግን ላልተቦታል። እኔ ግን ምንም ደስ አይለኝም። ዝም ያለ ፊት ነው ያለው። ሳይው ለራሱ ይጨንቀኛል። እናንተ እንደምታስቡትና ከሩቅ እንደምታዩት እኮ አይደለም። በጣም አስተዋይ ሰው ነው። ኧረ ሞገሳ ትናንት እኮ ከሞት ያተረፈኝ ማለት። ትናንት ምን ሆንሽ? ምን ተፈጥሮ ነው ትናንት? እዚህኛ ትምህርት ቤት ውስጥ አዲስ ተማሪዎች እኮ መጥተዋል። አልሰማችሁም? እና ያው አመፀኛ ተማሪዎች እንደሆኑ ሰምቼ ነበረ፣ ግን በዚህ ልክ በፍጥነት ከኔ ጋር ይደርሳሉ ብዬ አላሰብኩም ነበር። ለጸብ ያላቸው ፍቅር በጣም ነው የሚለየው። እና ምን አደረጉሽ? አስፈራሩሽ እንዴ? ወይ ማስፈራራት፣ ሊገሉኝ ነበር። በምን ጉዳይ? እስከዚህ የሚያደርስ ጸብ ተፈጥሮ ነው ሲመስለኝ፣ ግን አጥፍቶ ጠፊዎች ናቸው። በንፋስ ፍጥነት እኮ ነው የተረባረቡብኝ። ምክንያት አላቸው ወይስ ተልኮ ነው? በመጀመሪያ አንደኛው ጓደኛቸው እንተዋወቅ አለኝ። እሺ ከዚያስ? እኔም ዳር ስል በጥያቄ ያዝበዋለሁ ብዬ አስቤ ነበር። ከዛ አዲስ ሰው መተዋወቅ እንደማልፈልግ ስነግረው የማይሆን ነገር ተናገረኝና እኔም ፊት ነሳው። እሺ አሳ ጎርጓሪ ዘንድ ያወጣል አሉ። ቀጥይ እስኪ። ከዛማ ከትምህርት ቤት ወጥቼ ወደ ቤት እየሄድኩ እያለ ከየት መጡ ሳለ አጠገቤ መጥቶ በስለት ወጥቶ ሊገሉኝ ነበር። እና ማረኮ ናቸው መጥተው ያዳኑ። አሁን ሳስበውማ የህንድ ፊልም ነው የሚመስለው። አንቺ መልአክ የሆነ ፍቅረኛ አይደል እንዴ ያለሽ? ደስ ሲል ምን አለ እንዳንቺ አይነት ፍቅረኛ ቢሰጠኝ። በሉ ዝም በሉ። እንደውም እኔ ጢባሩን አልቻልኩት። ዛሬ ግን ላደረገልኝ ነገር እንደ ውለታ እንዲሆን ብዬ ልደቱን ላከብለት አስቤያለሁ። መልአክ የሆነ ፍቅረኛ ነው ያለሽ። ይህን ሲያንሳው ነው። እኔ ዛተጋ ነይ አታውቂው? አተ እዚህ ትምህርት ቤት ተማሪ ነህ? አይደለሁም። የዩኒፎርሟን ሐኪም እንድለብሳ ታዞልኝ ነው። ሙድ እያያዝክ ነው? ሙድ የማያስከው አንተ ነህ። ኧረ መደፋፈር። እሺ ምን ላድርግ ታዲያ? እዚህ ትምህርት ቤት አግኝተኝ ዩኒፎርም ለብሼ እያየኝ እዚህ ተማሪ ነህ ስትለኝ ምን ልበል? ዝም በል። እሺ አፍህ እንዳከፍት። እሺ ይሄ ሰዓት የማን እንደሆነ ታውቃለህ አታውቅም? አዎ ማለቴ የኔ እንዳልሆነ ብቻ ነው የማውቀው። ሂድ ከዚህ። ና። አቤት። ስማ ሰመረ እባላለሁ። እሺ ሂድ ከዚህ። እዚህ ትምህርት ቤት ዲቃላው በዝቷል። ሰመረ። ለነገሩ እኔ ምን አገባኝ? ቂላቂል ጠንቋይ ቀላቢ ያደርገኝ እንዴ? እንዴ አቤላ ተረፋችሁ? እኔማ በጣም ጨንቆኝ ነበር። ሌሊቱን ሙሉ ስለእናንተ እያሰብኩ ምንም እንቅልፍ አልተኛውም። ኦፍ ተመስገን። አንተ በጣም ታስብልን የለ እንዴ? ይሄን ያክል እንደምታስብልን አናቅም ነበር። ያኔ ለእናንተ አስቤ እንደነበር ስሟገት የነበረው አሁን ገባችሁ? ቢረፍድም ዋናው እኔ መረዳታችሁ ነው። አንተ ግን አታፍርም? ሁሉንም ነገር ስሰማ ቂል አደረከኝ። ሁሉንም ነገር ደርሰንበታል። አንተ በምን ተአምር ነው ከኛ ተለይተህ ሳትደበደብ የቀረው? እንዴት ልታመልጥ ቻልክ? እግሬ አውጭኝ ብዬ ሮጥኩ። ፈጣሪም ደግሞ አተረፈኝ። ፈጣሪን እዚህ ጉዳይ ላይ አታስገባ። ፈጣሪ እኛን ይደብደቡ ብሎ ነው አንተን ያተረፈ? እኔ ምን አውቃለሁ? ጭንብል ለብሰው ስለነበር ማንነታቸውን መለየት አልቻልኩም።
ደግሞም የኛን አይነት ዩኒፎርም ለብሰው እንደነበር ግን እርግጠኛ ነኝ። ምን አለ እንኳን የሚያሳምን ነገር ብታወራ። ለመሆኑ ስንት ናቸው? 3 ናቸው። እመነኝ፣ እኔ ምንም ማውቀው ነገር የለም። ይሄማ ሆን ብለው ተዘጋጅተው ሊያጠቁን የመጡ ጠላቶቻችን ናቸው። ከውጭ አፍ ቅቤ ያድርማሩ። ትምህርት ቤትና በረሃት ላይ እዚህ እንደረኛ የምታፋጭበት ነው። ስታይን ከብት እንመስልሃለን እ አንተው ከፍት በስንት ጣሙ አለመምር መስፍን እንደው ሳላስበው እኮ ነው ዝም ብሎ መጥቶ ጎሮሮዬ ላይ ስንቅር የሚልብኝ። አንተ ምኑ አራ ይሄ ነው እንዴ? አምሩ ምን ስማ፣ ይሄን ሰዓት አግኝቼ ነበር። ጠፋኝ የሚል ሰው ሰምተሃል? ልመልስለት ፈልጌ ነበር። እንደው እስኪ ያሳየኝ። እኔም ጠፍቶኝ ነበር። አንተ እስኪ ያሳየኝ። እንደዚህ አይነት ሰዓት ነው የጠፋ? አዎ እንደሱ አይነት ነው። ራሱ ነው እሱ ነው። እንካ ይሄን ብላ ምንማ እነ ባቢና ላይ ሸቱን በጣም ብዙ ቦታ ፈልጊያጣሁት። እኔ እነሱ ጠባቂ ነኝ እንዴ? እኔ የምጠይቂ አይንሽን በደንብ ገለጥ አድርገሽ ዞር ዞር ብለሽ ፈልጊያቸው። አላየኋቸውም። አንቺ እንዴት ነው የምትናገሪው? ንግግርሽን አስተካኪሽ። እኔ አንቺን የጠየኩሽ ከሌላው ተማሪ በተለየ አንቺ ስለምትቀርቢያቸው ነው። እና ከሌላው ተማሪ በተለየ ስለምቀርባቸው እያንዳንዱን እንቅስቃሴያቸውን ማቅና የሚነግሩኝ ነው እንዴ ይመስልሽ? አላየኋቸውም። እና እንደዚህ በአጭር አማርኛ አላየኋቸውም አትይም? ምን እነሱ ጠባቂ ነኝ አስባልሽ? እዛው ማጋጨት ነበር አንቺ። ምንድነው የሆንከው? ማነው እንደዚህ ያደረገ? ማነው? ምንድነው የሆንከው? እየፈለኳችሁ ነበር እኮ። እንዴት ነሽ? በሰላም ነው ግን የፈለግሽ? ቤቲም ነግራናለሽ እየፈለግሽ እንደነበር። በሰላም ነው? እናንተ ግን እንደዚህ መጥፋቱ በሰላም ነው? ፈልጋችሁት ነው? ያው ሰላም ለመፍጠር ያክል ነው። አዲሶቹ ተማሪዎች በጣም እየፈለጉን ነው። ማንነታችን ከደረሱበት ደግሞ የማይሆን ነገር ይፈጠራል። እሱማ ልክ ናችሁ። ወሬው እስኪረሳ ድረስ ከኔ መራቃችሁ ትልቅ መፍትሄ ነው። እዚህ ትምህርት ቤት ለመቆየት ጸብ መፍራት አለብን። እነሱ እንደሆነ ጸብን ድግሳቸው ነው። እና አሁን ለምን ጉዳይ ነበር የፈለግሽ? እናንተን የፈለኳችሁማ ያው አንድ ላይ ሆነን እኮ ያማረን ልደት እንድናከብር ፈልጌ ነው። እና ምን ችግር አለው? ይከበርለታል። እንደዚህ አይነት ነገርማ በጣም ደስ ነው የሚለኝ። ቆይ ግን ምን ብንለው ድንገት ሊመጣ ይችላል? እሱን ለኛ ተይው። አንቺ ግን ሁሉ ነገር አዘጋጅተሻል? በሚገባ። እዚህ ትምህርት ቤት ላይ በትንሹ እናክብርለትና ያው ከትምህርት ቤት ውጭ እኔ በትልቁ ስላዘጋጀሁለት ችግር የለውም። ምን ይመስላችኋል? ፕሮግራሙ ግን መጠጥ አለው? አዎ፣ ያለ መጠጥማ ምንን ተዝናና ነው ብላችሁ ነው? ምኑ ልደት ሆነ? በቃ ከዚህ ቦታ እንንቀሳቀስ። እኔና ልዑል የምናውቃት ቦታ አለች። እዛ ሆነን ፕሮግራሙን እናከብረዋለን። ደግሞ ማይሆን ጀማ ጋር ነው ጸብ ጫር ነውና ካገኙ በጣም ከባድ ነገር ይፈጠራል። እርስ ከቅድም ጀምሮ እያስረዳሽ ግን ምንም ሊገባኝ አልቻለም። እስኪ ከቀልብሽ ሁኚ። ያለ ምክንያት አይደለም ለካ ባቢ ጭንቅላትሽ ላይ የራሱ ትምህርት ቤት ቢሰራ አይገባሽም ያለ። ለመጨረሻ ጊዜ ቀልብሽን ሰብሰብ አድርገሽ ከኔ ጋር ሁኚ እሺ? ይገባሻል። አይዞሽ። ዛሬ ሰርፕራይዝ ነው የምናደርገው። እስኪ ልቀቀኝ እንዴ! እሺ አይኔን ቀስ አድርግልኝ እንዴ! ችግር የለውም። አንተ ደርሰናል። እዚህ አይነት ነገር እንደማደርግ ደርሰናል። እሺ ቀስ አድርጋኝ ነኝ። ደርሰናል። አንድ ሁለት ምንድነው? መልካም በቃ ለዚህ ልክስክስ ነገር ነው እኔና አይኔን ጨፍነኝ ይዘኝ የመጣው። ያማል እንዴ አንተ? እኛ ላንተ ተጨንቀን ሰርፕራይዝ ባደረግን እንደዚህ ትሆናለህ? እኔ ተጨንቃችሁ ልደት ተናክሮልኝ ብያለሁ ወይ? አንተ እሷ አታሳዝንም? እኛንስ ትሆን? ቆይ ግን አንተ ምን አይነት ሰው ነህ?
አንዴ እሳት አንዴ ውሃ የምትሆነው? ቆይ ሌላው ቢቀር ሴት እኮ ነኝ፣ አታከብረኝም? ክብር አይወድልሽማ። ሲጀመር አትልፊሽ። ሰው ከሁለት ባህሪ ነው የተፈጠረው፣ ከእሳትና ከውሃ። አንቺም አሁን ቀንድ ልታስበቅኝ ነው። ቆይ እቺ ልጅ አታሳዝንህም እንዴ? ምን ብታደርግልህ ነው የምትደሰተው? ከነ መፈጠሬ ስትረሳኝ በቃ ትተውኝ እንዴ? እኔ ላንቺ አልሆንሽም። በቃ ተይኝ፣ ሌላ ሰው ፈልጊ። እኔ ክፉ ሰው ነኝ፣ ተይኝ በቃ። ያሟል ግን ይሄ ልጅ ሸበለው ቤት ያንድ ላይ የሚገርም ነገር ነው። ምንድን ነው? ቆይ ግን አንተ ተርፈሃል? ቆይ ከአዲሶቹ ልጆች ጋር ምንድን ነው ያገናኘው እንደዚህ እስኪያደርግ ድረስ? ተይኝ አንቺ። ማንም ሰው የለውም ብለው አይደለም እንደ ጉድ ያደረጉኝ። አንተ የሆንከውን ነገር ለምን አትናገርም? አልሰማችሁም እንዴ? ወይ ተናገሩ ወይ ዝም በሉ። ምንድን ነው ሰስፔንስ የምታደርጉት? አንተ የሆንከውን አትናገርም እንዴ? ተወኝ እናንተው። እንዴ አሁን ምን ዋጋ አለው የሆንኩትን ብናገር? ይኸውልህ የሆንከውን ማትናገር ከሆነ እኔ እድልሃለሁ። ያንተን ቁዛ ማለት ላይ ነው እንደዚህ የመጣ ነው። በቃ አታስጨንቁት። መናገር ካልፈለገ ተውት። እንደዛ ነው ነገሩ። ጭራሽ ከኛ ሚስጥር መደበቅ ጀመርክ? እንደው እናንተው ይሄ ምን ሚስጥር አለው? አገር ያወቀው ፀሐይ የሞቀው ነገር አይደለም እንዴ? እናንተው በጠራራ ፀሐይ አይደለም እንዴ? እንደው ካፈር ቀላቅለው ይሄዱ። ኧረ ጉዴ! እኛ ጋር ስግጥ የምትለው ሌላ ተማሪ ጋር ሄዳ አደረከው። ተው ምንልህን ብትሰማ ምን አለበት አንተ? እናንተ ወዲማ እኮ እንዲያው ይሄ ሰዓት የማን ነው ሲለኝ አገኘው ብዬ እኮ ነው ጉድ የሆንኩት። ደግሞ እኮ ላላገኘው እንደው አቋምጦኝ ቀረ። ዱላ ብቻ እኮ ነው ያተረፍኩት፣ ዱላ ብቻ። የሆነ ጊዜ ላይ ግን በወርቅ የተለበጠውን ሰዓት አማረ እጁ ላይ አድርጎ አይቻለሁ። አዎ እኔ አይቻለሁ፣ በአይኔ ነው ያየሁት። አሁን አይደለም እንዴ የማስታውሰው? እናንተ ምን አይነት ሰዓት ነው? የሆነ በወርቅ የተለበጠ የሚመስል አለፍ አለፍ ብሎ ደግሞ የሆነ ጥቁር ጥቁር ነጣጠል አለበት። አዎ እሱ ነው፣ አይቼዋለሁ። እሱ ነው። ጉድ ተሰርተናል። በቃ አማረ ሰዓቱን ጥየዋለሁ ሲል ነበረ። በቃ የማይሆን ነገር ውስጥ ነው የገባ ነው። ምን አይነት አዘቅት ውስጥ ነው የገባ ነው? በእናትህ ምን አይነት ዝንዝላሎች ነን? ጥቃት ያደረስንባቸው ሰዓት አማረ ሰዓት ለብሶ ነበር እንጂ። ቆይ ምንድነው የምታወሩት? እኔ ግን እየገባኝ አይደለም። አሁን ምንም ብንልሽም አይገባሽም። ታሪኩ ረጅም ነው። አማረና ሀረግን ፈልገን ማውራት አለብን። አሁን መሄድ አለብን። ምን ይላሉ? የተመታሁት እኔ፣ ያዙ ይልቀቁ የሚሉት እነሱ። ምን አይነት ነገር ነው ይሄ? አራ ረጉን ጠላቶቻችን ተገኝተዋል። ዛሬውኑ ነው ዋጋቸውን መስጠት ያለብን። በጣም ጥሩ። በጥንቃቄና ብልሃት በተሞላበት ስልት እናጠቃቸዋለን። ምንም አይነት ፍንጭ መተው የለብንም። እሱን ለእኔ ተወው። አሌክስ ግን ምንም ደስ እያለኝ ስላልሆነ ለሱ ምንም አይነት ወሬ እንዳታወራው። እቅዳችንን ያከሽፍብናል፣ ያበላሻል። የእሱን ነገር ለእኔ ተወው። ምን ማድረግ እንዳለብኝ ያውቃለሁ። አንተ ብቻ እነሱን ተከታተላቸው። ለጊዜው ትምህርት ይቆየ። ፈጣሪ ቢያየኝ ነው እንዲያው ያስተምረኝ፣ ካልሆነ በስተቀር መች ዕድል ይሰጠኝ። ለተሰበረ ልብ ከእናት ሐዘን ወድቆ አልፋታ ላለ ከኑሮ ጡስ ታርቆ። እንዴ ያምሻል እንዴ? በሰላም ሴት ልጅ ስትስምህ በሰላም ነው አይባልም። አንተም መሳም ነው ያለብህ። ቆይ ተስመህ አታውቅም እንዴ? ፈቃደኛ አይደሉም። ደግሞ ያቺ እብድ ጓደኛሽ እንዳታይሽ በተልካሻ ጉዳይ ሰላም ይመጣታል። ቆይ ምን ችግር አለ? የጓደኛዬን ፍቅረኛ መንከባከበው ኃጢአት አለው እንዴ? እሱን ጓደኛሽን ጠይቀኝ። ከዚህ በኋላ ግን ያለኔ ፍቃድ እንድትሲማት። እሺ አንተ ካልክ ይሁን። እሺ አሁን ክላስ አንገባ? ዛሬ ቅርብ የመማር ሞራሉ ራሱ ይለኝ። እሺ በቃ እኔ ልግባ። ምሳ ግን አብረን የምንበላው እኔ አስቆጥሬልሽ። እሺ በቃ ክላስ ግቢ፣ እንገናኛለን። እሺ በቃ ልብሽን በሀዘን የሚያደማ ዜና ነው ይዤልሽ የመጣሁት። ለመስማት ዝግጁ ነሽ?
አሁን ከተሰበርኩት በላይ ዳግመኛ የሚሰብረኝ ጉዳይ አይኖርም። ቢኖርም ግን ለመጋፈጥ ዝግጁ ነው። ያ ፍቅረኛዬ ነው እያልሽ የምትመጻደቅበት ሰውዬሽ ከገዛ ጓደኛሽ ጋር እየማገጠልሽ ነው። በዛ ላይ እንደ እባብ ተጠምጥማበታለች ነው የሚልሽ። አይሻልሽም እንደ ዘንዱ? እና እኔ ምን አገባኝ? እኔ ከሱ ጋር ያለኝን ግንኙነት በራሴ ፍቃድ አቆሜያለሁ። ከምንም በላይ እኮ ደስ የሚሉት ደግሞ ተማሪ በበዛበት ቦታ ላይ ፍቅር ሲሰሩ ደስ ሲሉ። ምን አልሽ አንቺ? ምንድን ነው የምትቀባጥሪው? ሲያስጠሉ ተማሪ በበዛበት ቦታ ላይ መሳሳም አልነበረባቸው። ጓደኛሽ ግን አይደብራትም? የጓደኛዋን ፍቅረኛ ለማማለል ስትጥር ብቻ ግን ተሳክቶላታል። አድንቄያታለሁ። ለምን ታዲያ ሄደሽ ፈርሚልኝ አትያትም? አሁን ከፊቴ ዞርት ያልሽ አትይም? እኔ ጋር ምን ያናድድሻል? ፍቅረኛሽን የቀማቻለች አይደል? እሷ ጋር ሄደሽ ተናደጂ። በቃ ዞር በይልኝ አልኩሽ አይደል እንዴ? ለአንዴና ለመጨረሻ ጊዜ ተናግሬያለሁ። ባደረጋችሁት ነገር ተጸጽታችሁ ይቅርታ ልትጠይቁኝ ነው የመጣችሁ? ኧረ እባክህ ይቅርታ መጠየቅ ካለብህ አንተ ነህ። እኛንም ሀረግንም ይቅርታ መጠየቅ ያለብህ። ለነገሩ ልክ ናችሁ። የእናንተን ጓደኝነት ላለማጣት ሳላጠፋም ይቅርታ መጠየቅ አለብኝ። ድብና አድርገን ያጠፋው ስህተት ሰርተሃል። እመን። የትኛውን ነው ስህተት የምትሉ? አዳምና ሔዋን ያጠፉትን ነው ወይስ? ምን ታቆለጳጵሰዋለህ? ለምን ጥፋትህን በሌላ ጥፋት ትሸፍናለህ? ሀረግንም እኛንም አስደብረህናል። ሴት ልጅ ናት። እሷ አንተን ለማስደሰት ትለፋለች፣ አንተ ደግሞ ገደል ትከቷለህ። ወይኔ እኔ እንዴት እንደምንከባከባት አሳይ ነበር። ሴት ልጅ እንክብካቤ ትፈልጋለች። በኋላ ይቺ ልጅ በራስ ጥፋት ብታጣት ድጋሚ አታገኛትም። እስክትለወጥ ትታገሳለች። ካልተለወጥክ ግን እስከ መጨረሻው ድረስ አታገኛትም። ይሄን ማወቅ አለብህ። እሺ? እናንተ ግን ያማችኋል እንዴ? ቀድሞውኑ በልቤ ውስጥ ቦታ ለሌላት ሴት እንዴት ተወቅሱኛላችሁ? ማስመሰል አትችልም? የሰው ልጅ ደስታ እኮ ላለመንጠቅ እኮ በህመም ላይም ሆኖ ማስደሰት ይቻላል። በጥርሴ እያስመሰልኩኝ ወደ ውስጥ ማንባት ሰልችቶኝ። ለማንኛውም አመፀኞቹ ተማሪዎች እኛ እንደመታናቸው ደርሰውበታል። ይሄኔ አሁን እየፈለጉን ይሆናል። እንዴ ማን ነገራቸው? ያየን ሰው ነበር ማለት ነው? እድሜ ላንተ። ያንተ ሰዓት እጃቸውን ይዞ መራቸው። እንዴ እኔ እኮ የጥይው ነው እያልኩኝ እኮ ነው። በቃ ተበላል። በራሳችን ሰበብ ነው በቃ ግልጽ ጦርነት ያወጀ። በቃ አሁን ወደ መፍትሄ ያስፈልገናል። መፍትሄ አተ ከማን ጋር ነው ስትርመጠመጥ የነበርከው? እንዲህ በአደባባይ እንደውሻ ለመልከስከስ ነው እኔና ምን አጭከህና ቋሽህ የመጣው? ጓደኞቼ መሆናቸው በጀ እንጂ አንተ እኮ በአደባባይ አዋርደኸኝ ነበር። ምን ይዘጋሃል? ተናገራ። መቼስ አክብረኸኝ እንዳልሆነ አውቃለሁ። መጀመሪያ ተከብሮና ተንቆ ዝም ማለት ለይሽ። ባይኒ በብረቱ ስትልከሰከስ ነው ያየው። እና ካየሽ ለምን መልሰሽ ትጠይቅኛለሽ? ውርደትህን ከራስ አንደበት መስማት ስለፈለኩ ነው። እንዴት ከራስሽ አይን በላይ የኔን አንደበት ታምኚዋለሽ? አሁን አጉል አዋቂ ነኝ አትበል። የጠየቅኩህን ብቻ መልስ። እኔ የምጠይቅህ ሌላ፣ አንተ የምትመልሰው ሌላ። ቢገባሽማ በምንም ተአምር እኔና አንቺ አብረን መሆን እንደማንችል ትረጂ ነበር። አትፈላሰፍ፣ በእኔ ላይ አትመጻደቅብኝ። እሺ? እናንተ ግን ያማችኋል። ይሄ የማያልቅ ክርክራችሁን በኋላ ትጨርሱታላችሁ። አሁን መፍትሄ ያስፈልገናል። እንዴ እኔ እዚህ ትምህርት ቤት ለቀቀ ሌላ ትምህርት ቤት መግባት አለብኝ? እንዴ አንቺ ያመሻል እንዴ? ከኔ የተለየ ሰዎች እኮ አሉ እኮ እዚህ ትምህርት ቤት። ለምን አይንሽም በደንብ ገለጥ አድርገሽ አየት ታታደርጊ? እኔ ጋር ሙጥኛ አትበይ። እሺ በቃ እናንተ ፍቱ። ያማችኋል እንዴ? በዚህ ሰዓት ከገባንበት ወጥመት እንዴት እንደምንወጣ አስቡ። መፍትሄ ያስፈልገናል።